السلام عليكم ورحمة الله تعالى وبركاته. الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه. أما بعد أيها الإخوة والأخوات، የተከበራችሁ ወንድሞቻችን ታላላቅ አባቶቻችን አልሐምዱሊላህ ዛሬ እዚህ ቦታ የተገኘንበት ያው እንደ ኢድ ቀን ለደስታ ሳይሆን እንደ 77 ዓመት ድርቅ ያ አገራችን ላይ እንዳይመጣ በተለያዩ አገሮች የሚመጣው አለመረጋጋት መረባበሽ ወደ አካባቢያችን እንዳይመጣ ሰላም እንድንሆን ዝናብ እንድናገኝ አገራችን የረኻ የጥጋብ አገር የዒባዳ አገር እንዲሆን ዱዓ አድርገን እዚህ ፀሐይ ተመተን ሶብረን አላህ የለመነውን ነገር መርሐባ ብሎን እንድንመለስ ነው እዚህ ቦታ የመጣ ነው። ያው ፀሐይ መመታቱም ሱና ነው፣ ግን የመጨረሻው እንዲሆንልን ነው፣ ነገም እንዳይደግመን። ዛሬ በበቂው ተመተን አላህ አዛኝ የሆነ ጌታ ባሮቼ ተኔ ረህመት ፈልገው ነው የወጡት፣ የለመናችሁትን ነገር ቀልባችሁ የተሰበረበትን ነገር ተወብታችኋል፣ ተቀብያችሁ ረህመቴን ይዛችሁ ግቡ እንዲለንና ፀሐይ መጨረሻው እንዲሆንልን ነው እዚህ ቦታ ላይ የመጣ ነው። ስለዚህ እንሶብራለን። በየመስጂዱ ተላልፏል። መልእክቶች ሲተላለፉ ያው የተለያዩ አንዳንድ ቦታ ላይ 2 ሰዓት ተኩል አንዳንድ ቦታ ላይ 3ም ተብሏል። የሆነ ሆኖ ከ2 ተኩል ጀምሮ እስከ 3 ድረስ ቆይተን ተመካክረን ዝናብ የሚቀርበት ምን ችግር ሲፈጠር ነው? ችግሩ ከማን ነው? ሁላችንም መቼም እንደምናምነው አላህ ያልቀበትም የዘንድሮ የዝናብ ባጀቱ ተቆላቅሎ ወይም አምና ረኻ ስለነበረ አምና አልቆበት እንዳልሆነ ይታወቃል። አላህ ሞልቶታል። ለሁል ጊናል ሙጥለቅ ቢሰጥ የማያልቅበት የዓፊያው የሰላሙ የሪዝቁ የዝናቡ ሁሉም ካዝናው የሞላ መሆኑ ይታወቃል። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። የሰጠኋቸውን ኒዕማ ለሰዎች የሰጠኋቸውን ኒዕማ አልቀይርባቸውም በራሳቸው እስካልቀየሩ ድረስ። የራሳችን መቀየሪያ ዘዴዎች ብዙ ነው። መቼም የበኒ እስራኤሎችን ታሪክ ሁላችሁም ታውቃላችሁ። የሰው ልጅ ጥጋብ አይችልም። ማርና ስጋ እያወረደላቸው ማርና ስጋን የሰለቹ በቃን እንግዲህ ብለው ወደ ነብዩ እንደዚህ ሰብሰብ ብለው ማርና ስጋ በቃን፣ ደግሞ ያው አተሩም ሽምብራውም ምስሩን ባቄላውን ሽንኩርት እንፈልጋለን፣ አቡ ይሄን ሄዱ እናዛው ቆፍራችሁ እንትን በሉ እንጂ ታዲያ ይሄን ለዛ ወደ አላህ ዘረጋለሁ እንድትባባሉ ይታወቃል። እኛም በተዛወር ኒዕማ በቃን ብለን መናገር ሳይሆን በንግድ ላይ ያለ ማዕሲያ ገሽ፣ እርስ በርስ ደም መፋሰሱ፣ ወንድሙ መገዳደሉ፣ ይህን የመሳሰለ ወንጀል ነው ይህን የመሰለ ድርቅ የሚያመጣብንና ያው አጠገባችን ብዙ ዑለማዎች አሉን። አልሐምዱሊላህ ባቴ በዑለማ ሀብታሞች ነን፣ በአገር ሽማግሌዎች ሀብታሞች ነን፣ የወጣት ሀብታሞች ነን። ትናንትና ትልቁ መስጂድ እንደነገርኳችሁ ሌሎች ሀገሮች እነ ገርባ ደጋን ባቴዎች እስከ አትወጡም ወይ? እናንተ ተወጣችሁ እኮ ዝናብ እናገኛለን። ስለዚህ ለሸፋዓ እየፈለጓቸው ነው ማለት ነው። ኢንሻአላህ ሶብረን እስከ 3 ሰዓት ተዛም ቆየት ልንል እንችላለን። ይሄው ፀሐይ መመታቱ ሱና ነው። ረሱል አለይሂ ሰላቱ ወሰላም ህዝቡን ይዘው ወጥተው
ዒድ የሚሰገድበት ቦታ ላይ ለምነው ዝናብ አግኝተው ተመልሰዋል። የእሳቸውን ሱና መስራት በራሱ ለአላህ ያስደስታል። እኛም እንደዚሁ የዲን ሰዎች መሆናችን ተውሂዱ መግባቱ የገባን መሆናችንን ዝናብ ሲጠፋ ወደሱ እንጂ ሌላ መሸሻ የሌለን መሆናችንን እያሳየን ነው። እርግጥ እንደ አስተላለፍነው መልእክት ቦታው አይበቃንም የሚል ነበረ። አልሐምዱሊላህ ተበቂ በላይ ነው ያገኘነው ሰው። አሁንም ኢነ ሚን ዒባዲላህ መን ለው አቅሰመ ዐለላህ ለአበረህ እንደተባለው ተኋላ እየመጡ አሉት ወንድሞቻችን ውስጥ እጃቸውን ወደ ሰማይ ዘርግተው አላህ የማያሳፍራቸው ሰዎች ሊኖሩ ይችላልና እነዛንም ለመጠበቅ ጭምር ያው እንዳልኩት ዑለሞቻችን ያው የተለያየ ዳዕዋ የእኛን ቀልብ የሚመልስ ቅድም እንዳልኩት የድርቅ ሰበቡ ምንድነው? ዝናብ በምን ይመጣል? ይሄን በተመለከተ ያው ሼህ ሷሊህ ይዘሃሉ፣ ሼህ አብዱ ሀጂ አሉ፣ ሼህ ሰይድ ኸድር አሉ። አጠራ አድርገው በተራ ያው ይመክሩናል። እናዳምጥና ወደ ሶላታችን እንገባለን። ያው የአላህ ረህመት ፀሐዩንም አሁኑ ቀለል እያደረገው ነው። ዳመና ጀመረ። ይሄ ዳመና ወደ መሬት ወርዶ ዝናቡን ሰጥቶን የምንመለስ አላህ ያድርገን። ያው ኢንሻአላህ ያው ሼህ ሷሊህ السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونتوب إليه ونؤمن به ونتوكل عليه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد فيا عباد الله، محاضرتنا اليوم في هذا المكان وفي هذه الساعة هو سبب انقطاع المطر عن العباد والبلاد. ونسأل الله سبحانه وتعالى أن يغيثنا غيثا مغيثا هنيئا مريئا مريعا صحا عما غدقا نافعا غير ضار عاجلا غير آجل إنه ولي ذلك والقادر عليه. نعم ወንድሞቼ፣ አባቶቼ፣ እናቶቼ፣ እህቶቼ እንግዲህ ዛሬ እዚህ ቦታ ላይ የተገኘንበት ምክንያት ያው ለሁሉም ግልጽ ነው። ሼክ መሐመድ ዘይን እንዳሉት ለደስታ አይደለም እንደ ዒድ አይነት፣ ነገር ግን ለችግራችን ነው፣ ለድርቅ ነው፣ ለዝናብ ነው። ስለሆነም ሁላችንም ወደ አላህ Subhanahu Wa Ta'ala እጃችንን በማንሳት አላህን ልንለምነው ልንማጸነው ይገባል። استغفار ልናደርግ ይገባል። ልንተውበት ይገባል። በጣም ፈሳድ በዝቷል፣ ዙልም በዝቷል። ታዲያ ከዚህ ጋር ተያይዞ አላህ Subhanahu Wa Ta'ala ዝናብን ከምድር ላይ ለምንድን ነው የሚያቋርጠው የሚለውን እናያለን። ምክንያቶቹ ምን ሆነው ነው? ከኛ ችግር ስላለ ነው ወይንስ ሌላ ምክንያት ነው? ያው ሼክ መሐመድ ዘይን እንዳሉት አላህ Subhanahu Wa Ta'ala አልቆበትም አይደለም። ነዓም ሁሉም ነገር በእጁ ነው ያለው። ግን ከኛ ችግር ስላለ በችግራችን ምክንያት ዝናብ እንደሚቋረጥ በድርቅ እንደሚመታን ፊት ይታወቁ ያልነበሩ በሽታዎችን በእኛ ላይ በመሰለት የኑሮ ውድነትና ችግርን በእኛ ላይ በመሰለት በተለያየ ችግርና ሙሲባ የሚመታን በእኛው
ኃጢአትና ወንጀል ምክንያት እንደሆነ አላህ መልስ ሰጥቷል። نعم وقال فيه جل في علاه وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير كمكرا كمصيبة كشجر كدرك كطورنت كرسبر سلكيت كنرودنت አምባገነኖች በኡማው ላይ መሰለጥ የተለያዩ የሙሲባ አይነቶች እናንተን የሚያገኛችሁና የሚሞክሯችሁ የሚነኳችሁ فبما كسبت أيديكم እጆቻችሁ በሰራችሁ ኃጢአትና ወንጀል ግፍ ምክንያት ነው። ويعفو عن كثير ግን በሁሉም አይደለም እንዳው በጥቂቱ ብዙውን አላህ Subhanahu Wa Ta'ala ይቅር በማድረግ እንዳውም ያልፈዋል። ويعفو عن كثير ብዙውን አላህ Subhanahu Wa Ta'ala ይቅር በማድረግ አውፍ በማለት ያልፈዋል። በሁሉም ወንጀል አላህ Subhanahu Wa Ta'ala ቢይዘን ምንም መንቀሳቀሽ አይኖርም ነበር። እንደ ኃጢአታችን እንደ ወንጀላችን ብዛት እንደ ግፋችን እንደ ዙልማችን ብዛት መንቀሳቀሽ አይኖርም ነበር። نعم لأنه أرحم الراحمين أرحم بعباده من الوالدة بولدها بحديث عندما يتوقع الله سبحانه وتعالى በባሪያዎቹ በጣም አዛኝ ነው። ከወላጅናት የበለጠ ለልጇ ከምንታዝነው የበለጠ ማለት ነው። ለልጇ ወላጅናት ምን ያክል ለልጇ ታዝናለች? በጣም ነው የምንታዝነው። ከሷ የበለጠ ደግሞ አላህ በባሪያዎቹ ላይ አዛኝ ነው። ለዛም ነው አላህ Subhanahu Wa Ta'ala ጥቂቷን ወይም ደግሞ ትንሿን ቅጣት ዱንያ ላይ የሚያቀምሰን حتى نرجع ونتوب إلى الله سبحانه وتعالى دون عذاب الأكبر في الآخرة بآخرة بكبادو ቅጣት ሳያጠፋን በፊት ለኛ ካለው እዝነት ጥቂቷን አዛብ ወይም ደግሞ ትንሿን ዱንያ ላይ ያቀምሰንና ወደሱ እንድንመለስ ይፈልጋል። لأنه أرحم الراحمين የአዛኞች ሁሉ የበለጠ አዛኝ ስለሆነ ጌታችን አላህ Subhanahu Wa Ta'ala ለዚያ ምን ይላል በቁርአኑ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون فساد ወንጀል ግፍ ኃጢአት በምድር ላይ ተስፋፋ በየብስ ላይ ግልጽ ሆነ በባህርም ላይ ግልጽ ሆነ ሰዎች በሰሩት ኃጢአትና ወንጀል ምክንያት ያም የሆነበት ደግሞ ليذيقهم بعض الذي عملوا የሰሩትን የወንጀላቸውን ከፊል ቅጣት ሊያቀምሳቸው ነው። لماذا تذيقهم يا رب ለምንድነው ግን የምንታቀምሳቸው? قال لعلهم يرجعون እንዲመለሱ ይከጀላልና ነው ይላል አላህ Subhanahu Wa Ta'ala። نعم اذا الله سبحانه وتعالى እዚህ ዱንያ ላይ አዛቡን የሚያቀምሰን ቆንጠጥ የሚያደርገን እንዳንጠፋ ስላዘነልን ስለሚያዝንልን እንድንመለስ ነው። ራሳችንን እንድናተርፍ ነው። ወደ አላህ እንድንተውበት ነው። ቱቡ ኢለላህ ወደ አላህ እንተውበት ወደ አላህ እንተውበት استغفار እናድርግ። نعم ሌላኛው በድርቅ አላህ Subhanahu Wa Ta'ala የሚመታብን ምክንያት ምንድነው ሲባል نعم نقص المكيال والميزان وظلم الفقراء والمساكين بمنع ما يستحقون من أموال الزكاة صفرنا ميزانا بمعقدل بمشرارف فقراء وچن مسكين وچن دها وچن بمبدل بمظلم ميقباتشون كنيا اللاتشون حق كجنزباتشن لاي كحبتاتشن لاي زكاة وطتن من سطعاتشون يراساتشون حق ስለከለከልናቸውና ስለበደልናቸው በዚህ ምክንያት ነው። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንዳሉት ለም يمنع قوم زكاة أموالهم إلا منعوا القطر من السماء ሰዎች የሀብታቸውን የገንዘቦቻቸውን ዘካን فقراዎችን ደሃዎችን አይከለክሉም አለ አላህ Subhanahu Wa Ta'ala إلا منعوا القطر من السماء ጠብታን የዝናብን ጠብታን ከሰማይ የተከለከሉ ቢሆን እንጂ ኢና ሊላሂ ወኢና ኢለይሂ ራጂዑን ወለውላ البهائم لم يمطروا ረንዳው እንስሳዎች ባይኖሩ ኖሮማ ጭራሽ የማይዘነቡም ነበር።
በእንስሳዎች ምክንያት ግን ይዘንባቸዋል አላህ ሱብሓነሁ ወተዓላ። مع ذلك ወንጀላቸው ግፋቸው የበዛ ቢሆንም ግን በእንስሳዎች ምክንያት ይዘንባቸዋል። ግን እንስሳዎች ባይኖሩ ኖሮ አላህ ሱብሓነሁ ወተዓላ አይዘንባቸውም ነበር። ወለውላ البهائم لم يمطروا فيا سبحان الله እኛ ለድርቅ ለዝናብ መከልከል ምክንያት እንሆናለን። እንስሳዎች በሃኢሞች ለዝናብ መዝነብና ለመጠጣት ምክንያት ይሆናሉ። በጣም የሚገርም ነው። ሱብሃንአላህ። እንደውም ብለዋል በዛው ሐዲስ ላይ ወለም ينقص المكيال والميزان إلا أخذوا بالسنين وشدة المؤونة وجور السلطان عليهم. نعم ሚዛንን ደግሞ አያጓድሉም፣ ስፍርን አያጓድሉም። አላህ ስብሓነሁ ወተዓላ በድርቅ የጨበጣቸው የያዛቸው ቢሆን እንጂ ወሽደት ልመዑና የኑሮ ውድነት በኑሮ ውድነት ያንኮታኮታቸው ቢሆን እንጂ እንደውም ደግሞ አምባገነኖችን የሰለጠባቸው ቢሆን እንጂ ተስሊጥ ወልዒያዙ ቢላህ هذا بسبب ما كسبت أيدينا ይሄ ራሳችን እጃችን በሰራቸው ግፍና ኃጢአት ወንጀል ምክንያት ነው ይሄ ሁሉ የሚከሰተው ማለት ነው። نعم كم من الناس يا اخي ስንት ሰዎች አሉ በሚዛን ሰፍራ ለመግዛት ትሄዳለህ፣ ማግኔት ከታች ይለጠፍበታል ክብደት የሚጨምር እዛ እንግዲህ አሁን መጠቀሙ ነው እሱ። ፈያ ሱብሃንአላህ ማግኔት ከታች ይለጠፍበታል። ያው አንተ ምን ታየው ከላይ ሚዛኑ እኩል መሆኑ ነው። ወልዳውን መስፈሪያውን ከታችና ከጎንና ከጎን ይመቱታል፣ ያጣብቡታል። ኖርማል ይመስላል። በዛ ሰፍራ ትሄዳለህ። نعم ስኳር ገዝተህ ለመምጣትና ለመመለስ ትሄዳለህ። የተፈጨ ድንች ገዝተህ ትመጣለህ። ስትጨምርበት ብትውል ስኳሩ አሁን ማጣፈጥ ትቷል፣ ከፊሉ ድንች ስለሆነ ነው። ዱቄት ለመግዛት ትሄዳለህ፣ ጅብሰን ገዝተህ ትመጣለህ። نقص المكيال سبحان الله ይሄንን ከይድ ተመልከቱ። የተፈጨ ጨውና ሽሮ ለመግዛት ትሄዳለህ፣ ነጭ አፈርና ቀይ አፈር ገዝተህ ትመጣለህ። ቅቤ ለመግዛት ትሄዳለህ፣ ሙዝ ገዝተህ ትመጣለህ። ማር ለመግዛት ትሄዳለህ፣ ስኳር ገዝተህ ትመጣለህ። فيا سبحان الله ما أكثر ذنوبنا ወንጀላችንን ምን አበዛው እንደዚህ ጨካኞች ያደረገን አላህ። እስባልት ላይ የተደረደሩ ሱቆችን ካየን ከታች እስከ ላይ በቀኝም በግራም ከ500 ሺህ በታች የሚከፈት ሱቅ ቀላል ነው። አብዛኛው ከዛ በላይ የሚሆን ነው ማለት ነው። ዘካ የሚያወጣውን ስታይ ቀሊል ኢላ ማ ረሒመ ረቢ አላህ ያዘነልን ጥቂቶች ካልሆን በስተቀር አብዛኛው ሰው ዘካ ያወጣል። لم يمنع قوم زكاة أموالهم إلا منعوا القطر من السماء. هذا حديث النبي عليه الصلاة والسلام. بيسفروا ያሉ ሱቆች ዘካ ያልወጀበበት ሱቅ የለም በመሰረቱ። ليش ያው አይታችሁት ከሆነ ዑለማዎች መጅሊሱ አልአዕላ ከላይ የፌደራል መጅሊሱ የለቀቀውን ዘካ ከስንት ይወጅባል የሚለው ለብዙዎች ግልጽ ላይሆን ይችላል። ግን ያዩ ሰዎችና የሰሙም ሰዎች ሰምተዋል፣ ያዩም አይተዋል። 47600 ብር ከአመት እስከ አመት በአካውንቱ ላይ የሚዘዋወር ያለው ሰው ዘካ ወጅቦበታል ብለዋል። 47600 ውስጣችን ያንን ማንቀሳቀስ ጥቂት ነው ያለው። ብዙ ሰው አለው ግን ዘካ የሚያወጣው ሳካን ስንት ነው ዘካ የሚያወጣው? የለም። فيا سبحان الله هذا ظلم عظيم ከባድ የሆነ ያው ከባድ ቅጣትን ሊያስከትል ሊያስወጅብ ሊያስፈርድ የሚችል ظلم ነው። فلنتق الله አላህን እንፍራ፣ ወደ አላህ እንመለስ፣ እንተውበት፣ እንጸጸት ያለብንን ግዴታ ሐቃችንን አውጥተን ለሚገባቸው መሳኪኖችና ፍقراዎች እንስጥ። መበዳደል ይቀር፣ እርስ በርስ መዘላለም፣ መገዳደል፣ ሰፍኩ ዲማ፣ ሰዎችን መበደል፣ በመሬት መግፋት፣ በተለያየ ነገር መጋፋት فيا سبحان الله ይሄ ሊቀር ይገባል፣ ልንተውበት ይገባል። አውፍ እንባባል ያ ጀማዓ بارك الله فيكم። አውፍ እንባባል ለአላህ ብላችሁ የበደላችሁን የዘለማችሁን
ያማችሁን በክብራችሁ ላይ የዘመተን ሰው አውፍ በሉ ሊያዕፉ አላሁ ዐንኩም አላህ ከእናንተ አውፍ ሊላችሁ አውፍ ብለናል ባረከላሁ ፊኩም ሁላችሁም አውፍ በሉ ባረከላሁ ፊኩም አላህ አውፍ ሊለን ዘንድ አላ ቱሒቡን አን የግፊረ አላሁ ለኩም አላህ እንዲምርላችሁ ለበደሏችሁ ካማችሁ በክብራችሁ ላይ ከዘመቱ ሰዎች አውፍ በሉ ያለው ምንድን ነው? ማዛ በዐድ ምን ውጤት ስላለው ነው? አላ ቱሒቡን አን የግፊረ አላሁ ለኩም እናንተ ስንት ወንጀል አላችሁ አላህ ታዲያ ለሰዎች አውፍ ስታደርጉ ለእናንተ ቸሩ ጌታ አውፍ እንዲልላችሁ አትፈልጉምን? ያ ሱብሓነላህ ነዓም ሁሉም ሰው ይፈልጋል ይሄንን ኢዘን አውፍ ልንባባል ይገባል። እንደ መጨረሻ የበኒ እስራኤሎችን ታሪክ አንስቼ ቋጫለሁ ኢንሻአላህ ያስረዘምኩ እንደሆነ ይሰማኛል። ይሩዋ አነ ሙሳ ኸረጀ ቢቀውሚሂ የስተስቂ ረበህ ድርቅ በጣም መታቸውና ሙሳ ህዝቡን ሰብስቦ ወደ ሜዳ ወጣ እስቲስቃ ሊያደርጉ ማለት ነው። ናም በል መዓ 70,000 ረጁልን እስቲስቃ የወጡት በመቶ በምናምን የሚቆጠር ሳይሆን 70,000 ሰዎችን ይዘው ወጡ። ፈአኸዘ ሙሳ የድዑ ላህ ረበህ ወየተደረዑ አማመህ ያ ረብ እጃቸውን ዘረጉና ዱዓ ማድረግ ጀመሩ። ሙሳ አላሁመ አስቂና ጌታችን ሆይ ዝናብን አጠጣን፣ ጌታችን ሆይ ዝናብን አጠጣን፣ ጌታችን ሆይ ዝናብን አጠጣን። ወላኪን ሊልአሰፍ ሸዲድ ማ ዛደት ሰማኡ ኢላ ሰሕወን ወተቀሱዐን ወሸምሱ ሐራረተን ወሚን ዐጃኢቢሂ ያን ሁሉ ህዝብ ይዘው መጥተው ከሊሙላህ ሙሳን የሚያክል ሰው እጃቸውን ዘርግተው ዱዓ እያደረጉ በሰማይ ላይ ትታይ የነበረችው የደመና ጋሜ እጅግ ብላ በየቦታው የምትታየው ያበስ ተበታተነች። ማዛደት ሰማ ኢላ ሰሕወን ወተቀሹዐን ያበስ ሰማይ ውልውል አለ ጠራ። ፈያ ሱብሓነላህ ፀሐዩ ይብስ ብሎ ነደደ። فاستغرب موسى من ذلك فقال فسأل ربه ጌታውን ጠየቀ። ለምንድነው ጌታዬ እኔ የማውቀው ካንተ ይሄንን አይደለም استجابة الدعاء مستجابة መሆኔን ብቻ ነው የማውቀው ولكن اليوم بالعكس ነገር ግን በተቃራኒ ሆኖ لماذا قال يا موسى إن فيكم رجلا اسمعوا بالله عليكم إن فيكم رجلا عصاني 40 سنة مره فليخرج من بينكم فإني لا أسقيكم ما دام هذا الرجل فيكم عند زوال إنا لله وإنا إليه راجعون 40 ሙሉ የወነጀለኝና ያመፀኝ አንድ ሰው በመካከላቸው አለ። ያ ሰው በመካከላቸው እስካለ ድረስ የዝናብን ጠብታ አታገኝም። አንተ ሙሳ ሆይ مره فليخرج እዘዘውና ከመካከላችሁ ይውጣ ዘንባችኋለሁ አላህ Subhanahu Wa Ta'ala قال يا رب دلني عليه حتى أخرجه ጌታዬ ሆይ ማነው ያ ሰው ልወቀው ጠቁመኝ አሳየኝና ላውጣ ያለ ሙሳ لأن الله رحيم አዛኝ ስለሆነ አላህ Subhanahu Wa Ta'ala ሊያጋልጠው አልፈለገም። قال لا يا موسى وإنما نادي في الناس ይልቁንስ በሰዎች መካከል አዋጅን አስተላልፍ አንተ ሙሳ እገሌ ብዬን አልጠቁምህም አንተ አዋጅን አስተላልፍ አለው። قال يا رب وأن يصلهم صوتي የኔ ድምፅ ሳዳ እዚህ ሁላ ህዝብ ውስጥ የት ይደርሳል ያ ረብ አና ضعيف قال يا موسى عليك بالنداء وعلينا البلاغ አንተ ጥሪውን አስተላልፍ ሁሉም ጆሮ ውስጥ የመክተትና የማድረስ የኛ ስራ ነው አላህ Subhanahu Wa Ta'ala እኛ እናደርሰዋለን። فنادى موسى في قومه موسى ጥሪን አስተላለፉ فقال يا من عصيت الله 40 سنة يا من عصيت الله 40 سنة أخرج من بيننا فإننا بسببك منعنا المطر كما كاكلاتشن أنت وطا ل40 ዓመት ሙሉ አላህን ስታምስት ወነጅል የነበርከው ሰው በአንተ ምክንያት ዝናብን ተከልክለናል ውጣ ከመካከላችን አለ። ففزع الرجل ተነገጠ ሰውየው ራሱን ያውቃል። نعم ግን ሌላ ሊኖር ይችላል ግምት አለ። فالتفت يمينا وشمالا ولم يخرج أحد ወደ ቀኝ ወደ ግራ ተመለካከተ ከሱ ሌላ የሚወጣ ካለ
عندم زوال وطا فعلم أنه هو المراد يتفلق وسن دهنا أوكا فأخذ موسى يكرر قوله موسى نقراچو مدغاغم يازو أنت الأربع مجمولو اللهن ستامس ينبركو أمازي وطا كمكاكلاج حتى لا يهلك العباد ባሪያዎች እንዳይጠፉ በአንተ ምክንያት ባሪያዎች ሊጠፉ ነው فيا سبحان الله فأدخل رأسه في جبته ይላሉ ጭንቅላቱን ልብሱ ውስጥ ካባው ውስጥ ወደ ታች አስገባና ተሸፋፈነና فبكى بكاء شديدا حتى ابتلت لحيته በጣም አለቀሰ ጺሙ በንዳስ ከራሰ ድረስ يا رب أصيتك 40 سنة ل40 ዓመት ሙሉ ሰውነች ለሳምጥህ سترتني እስከዛሬ ሰትረኸኝ اليوم تفضحني ዛሬ ነው እንደታ በህዝብ መካከል የምንታጋልጠኝ اللهم استرني يا رب اللهم إني تبت إليك اللهم أسقنا اللهم أسقنا اللهم أسقنا فما أنهى دعاءه إلى الله دعاؤنا الجرسا حتى نزل المطر الحمد لله دعاؤنا الجرسا زناب ودا ورد الله توبة تقبله يا 40 ዓመት ሙሉ فيا سبحان الله بكلمة واحدة فإني تبت إليك يا رب اللهم استرني فاستغرب موسى أنا موسى تكرمنا فسأل ربه قال قلت أنت لا تسقينا حتى يخرج الرجل በውስጣችን ያለው ወንጀለኛ አማጺ ሰው እስከሚወጣ ድረስ አላጠጣችሁም ብለህ ነበረ ولكن لم يخرج أحد ግን አንድም ሰው እኮ አልወጣም يا رب سقيتنا ዝናብን ደግሞ አጠጥተህናል አለ نعم فبماذا سقيتنا يا رب ታዲያ በምንድነው የታረከን ያጠጣህን قال يا موسى سقيتكم بالذي منعتكم به إنه قد تاب إلي أنت موسى هاي بزاي بكلكلكواችሁ ሰው ምክንያት ነው ያጠጣችሁ ዝናብንም توبتك وتملسك باري سبحان الله قال أرني جتاهي أسايم حتى أنظر إليه للتواوك أولايه أفلق الله جتاهي قال لا يا موسى على سيهم على قالته عصانا فسترناه سامس أنسي ونجلن اسكزاري ل40 ዓመት ሙሉ ሰትረነው ሳናጋልጠው ሳናዋርደው أفإن تاب إلينا فضحناه ታዲያ ዛሬ ወደኛ ሲመለስ ነው እንደምናጋልጠውና የምናዋርደው لا يا موسى على سيهم على سبحان الله إذن عباد الله ወደ አላህ እንተውበት እንመለስ የኛ መመለስ የኛ መተውበት استغفار ማብዛት سبب لجلب الرزق والبركة وإنزال المطر የኛ መተውበት መመለስ ምክንያት ነው ሲሳይን ያጣነውን ሲሳይን ለማስመለስ ያጣነውን ዝናብን ለማስመለስ የኑሮ ውድነትን ለማስቀነስ የኛ መተውበት استغفار ማብዛት سبب ምክንያት ነው لأن الله سبحانه وتعالى يقول فقلت استغفروا ربكم إنه كان غفارا ጌታችሁን ምህረትን ጠይቁ ለወንጀላችሁ ብያልኳቸው እርሱም አላህ Subhanahu Wa Ta'ala በጣም መሐሪ የሆነ ጌታ ነው فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ምህረትን ብቻ ሳይሆን ሲሳያችሁንም ታስመልሳላችሁ ሰማይን በተከታታይ ሊልክላችሁ ሊያዘንብላችሁ ዘንድ ወይንዲዱኩም ብቻም አይደለም እንደውም መሬት ይሰጣችኋል ያበዛላችኋል ወይንዲዱኩም بأموال وبنين وجنات ويجعل لكم جنات ويجعل لكم أنهارا نعم ልጅ በልጅም ጭምር ያደርጋችኋል ገንዘባችሁ ካፒታላችሁ ያድጋል ያ ሰላም ካፒታል እንዲያድግለት የማይፈልጋል እንደ ከውስጣችን የለም ሁሉም ሰው ይፈልጋል ካፒታሉ እንዲያድግ እንዲጨምር በየጊዜው በአካውንቱ የሁሉም ሰው ምኞት إذن ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ما هو السبب الاستغفار استغفار ማብዛት ወደ አላህ መተውበት መጸጸት ነው عوف በሉኝ عوف ብያችኋለሁ አብዝቼባችኋለሁ ሁላችንም ወደ አላህ እንተውበት እንመለስ استغفار እናብዛ وبالله التوفيق والسلام عليكم ورحمة الله وبركاته الحمد لله رب العالمين والعاقبة للمتقين
عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته ወንድሞቼ አባቶቼ ኦፍበኑ ስትባሉ ኦፍታችሁ ለምን አይሰማም? ቀልብ ላይ ሆኖ ነው? ኦፍ ማለትን ጠልታችሁ ነው? እስቲ ኦፍ እንባባል። አይሰማም ድምጻችሁ? ኦፍ ኦፍታ ያለውም መቼም እየተነገራችሁ ነውና ኦፍ እንበል እስቲ። ቀልባችሁ ላይ ደብቃችሁ እንዳተው ብዙ ወንጀሎች አላችሁና ያንን አላህ እንዲምራችሁ ስለዚህ ትንሽ እንኳን ብትሆን ማለት ነው ኦፍ እንባባል እስቲ። ለልጆቻችን፣ ለምስቶቻችን፣ ለጎረቤቶቻችን ጀምረን ኦፍ እንላላህ ብለን። አይሰማም ወላሂ ብዙ አይሰማም። ኦፍ አላህ ይበልላችሁ። ሰዓታችን ደርሷል። እንግዲህ ወደ አላህ እንጓዛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መርሐባ። ያው ገና ነን። አሁን ብዙ ፀሐይ እንትን እያለን አይደለም። ኢንሻአላህ አልሐምዱሊላህ። እኛ ደግሞ ከበኒ እስራኤሎች የተሻል ተወዲሁ በኒ እስራኤሎች በመካከላቸው ሙሳ እያሉ በወጡበት ሰዓት የዛ የሰው ተውበትና የዛ የሰው ኢስቲግፋር እስከሚመጣ ፀሐይቱ እንደጨመረችባቸው ተነገረ። እኛ ደግሞ አልሐምዱሊላህ በዳመናው ምክንያት እየቀነሰልን ነው። የውስጣችንን ጥራት እያሳየን ነው። አላህ ዑለሞቻችን አላህ ምንዳቸውን አላህ ይክፈላቸውና ያው የአውፍታን የኢስቲግፋርን የተውበትን የነዚህን ፋይዳዎችና እነዚህ ነገሮች የተገኙ ዝናብ የሚሰጠን መሆኑን ገልጸውልናል። ለማንኛውም ይህን ዝናብ ለማግኘት ይህንን ድርቅ አላህ እንዲያነሳልን ዋና ዋና ምክንያቶች 3 ምክንያቶች ነው የተነገርነው። አተውበቱ ወልኢስቲግፋሩ አልዓፉ ወልሙሳማሐ። መቶበት ነው። መቶበት ስንል ቢሙጀረድ ልቀውል በንግግር ብቻ ቱብቱ ኢለላህ ሳይሆን ማግኔቷን ተዝህ ስመለስ አነሳታለሁ ባለ ማግኔቶች። ይሄ የሌለ አይደለም የተወራው ያለ ነው። እዛ ሱቅ ብንሄድ የሚታይ ነው። ያችን ማግኔት ለማንሳት የተጣመማቸዋን ጣሳ ወይ ወደ ነበረችበት መመለስ ወይም እሷን የማዕሲያ የወንጀል ምክንያት ናት፣ ዝናብ ያስቀረች ናት፣ እሷን ወደ ጉዳፋ ጥሎ አዲሱን ወልዳያ አዲሱን ጣሳ መተካት። ዘካ ያላወጣን ሰዎች ዘካን ለመስጠት ሂሳቡ ቀላል ነው። ተመቶ ብር ላይ 2 ብር ከ50 መመለስ። አሁን ቢላሂ አለይኩም አንድ ሀብታም መቶዝህ 100 ብር ልስጣችሁና 2 ብር ከ50ዋን ግን ትመልሱልኛላችሁ ቢል በደስታ እንቀበልም እንዴ? አላህ እንደዚህ ነው የጠየቀን። 100 ብር ሰጥቻችሁ 2 ብር ከ50 ግን تؤخذ من أغنيائهم وترد إلى فقرائهم ለጎረቤትህ ምንም ለሌለው 2 ብር ከ50 አካፍለው 90 ምናምን ብሩን ላንተ ይሆንልህ ብሎ ነው አላህ እንትን ያለን። ስለዚህ እነዚህንና የመሳሰሉ ማር ላይ የደበለቅነው ሱካር ካለ ያንን እቤት መጠቀም ነው፣ ሌላ የለውም። አትሽጡት። ሱካርም ዛሬ እርግጥ ውድ ነው። ስለዚህ ያን ቤት ተጠቅመን ሷፊ ማር ገዝተን ሷፊ ማር ለህዝቡ ለተጠቃሚው እናቀርባለን ብለን ስራችንን ለማስተካከል እዚሁ መወሰን ነው። የገፋነው የጎረቤት ድንበር ታለ እነበረችበት ሲሆን ተኛ ሲቀር አድርገን አጥራችንን ማስተካከል ነው። ሌላው ኢስቲግፋር እንደሆነ ተነግረናል። አሁኑ ጊዜ የማይፈጅ የተጠየቅነው ነገር አላህን ትልቅ ነገር ዝናብን ያህል ጤፉን፣ ማሽላውን፣ የተለያዩ አትክልቶችን ሊሰጠን አገሩ ጥጋብ ሊሆንልን እየጠየቅነው የጠየቀን እኛ የምንችለውን ትንሽ ነገር ነው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማዐ ዐለይኩም ሚድራራ። ኑህም ይሄን ለህዝቦቻቸው በዚህ ዝናብ አገኙ፣ ሁድ በዚህ ዝናብ አገኙ፣ ሙሳ አገኙ። የኛ ነብይ ታላቁ ነብይ በዚህ ነው ዝናብን ያገኙት። ይሄ ተኛም ይጠበቃል። ሌላው አልዓፉ ወልሙሳማሐ። ሁለቶቹም ዑለሞቻችን አሊሞቻችን እንዳሉት ይቅር እንባባለ። ሰው መቼም ዛሬ የተሰጠውን መስታወት ራሱን ተሚያይበት ሌላን ሰው ማየት የሚቀልበት ጊዜ ላይ ነው ያለነው። ስንመጣም ስንወጣም እኛ ኢንሻአላህ ስንወጣ እንደግመውም ስንመጣ ሊሆን ይችላል። መስታወትን ወደ ሰው አዞርን ማለት የሰው አይብ እንጂ የሚታየን የራሳችን አይብ የማይታይብን ጊዜ ላይ ደርሰናል። የእያንዳንዳችን ወንጀል ቢቆጠር ግን የእያንዳንዳችን ወንጀል ዝናብ ለማስቀረት ሰበብ ይሆናል። ተዛ ተቶበት ነው ሁላችንም ዝናብ አይደለም ሌላም
ሌላም ነገር ከዚህ የበለጠ ቢኖር የለም እንጂ ወፊ ሰማይ ሪዝቁኩም እንዳለን ያው ሌላም ነገር እናገኛለን። ሀገራችን ሰላም ትሆናለች። መጥፎ ነገር አንሰማም አናይም። ለዝናብም ደግሞ ደግመን በዘንድሮ ዓመት የምንወጣ አይሆንምና አላህ ያው መጨረሻ እንግዲህ ወደ ፕሮግራማችን ነው የምንሄደው። ሶላታችንን እንሰግዳለን። እንደ ኢድ ሶላት ነው የምንሰግደው። ተክቢራውም ሁሉም ከዛ ኹጥባ ከኋላ እናረጋለን። ኹጥባ ሳይሰማ አይከድም። 3 የሀገር ሽማግሌዎችን እንመርጥና ዱዓ ያደርጉልናል። በሽማግሌዎች ነው ዝናብ የምናገኘው፣ በህፃናቶች ነው ዝናብ የምናገኘውና ሴቶች ምናልባት ህፃን የያዛችሁት አላችሁ ለትንሽ ለ10 ደቂቃ ምንም አይሆኑም። የብቻ ነጥሯቸውና ያልቅሱ ይንፈራፈሩ። አላህ የበለጠ ተኛ ተውበት እስትግፋርም